በጣም የምትፈልጉትን ቪዲዮ፣ ፎቶ ኦር ሌሎች ፋይሎችን ስልካችሁ ጠፍቶ ሊሆን ይችላል። ተሰርቃችሁ ወይም ተበላሽቶባችሁ እነዛን ፋይሎች መልሳችሁ ማግኘት ባለመቻላችሁ በጣም ተናዳችሁ ወይም ተበሳጭታችሁ ሊሆን ይችላል። ነገር ግን አሁን የማሳያችሁን አፕሊኬሽን ተጠቅማችሁ ስልካችሁ ቢጠፋ፣ ቢሰበር ኦር ሌባ ቢሰርቀው አዲስ የገዛችሁት ስልክ ላይ በቀላሉ በጣም የምትፈልጓቸውንና እንዲጠፉ ማትፈልጓቸውን ወሳኝ ፋይሎች፣ ፎቶዎች፣ ቪዲዮዎች ኦር ሌሎች ዶክመንቶችን በቀላሉ ማግኘት የምትችሉበትን ወሳኝ የሆነ አፕሊኬሽን ነው ይዤላችሁ የመጣሁት። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን በተለያየ ምክንያት ስልካችሁ ተሰብሮ ኦር ተበላሽቶ ወይ ጠፍቶባችሁ ተሰርቃችሁ ሊሆን ይችላል። ነገር ግን ስልኩ ላይ ያሉትን በጣም ወሳኝ የሚባሉ መቼም ልታጧቸው ማትፈልጓቸውን ወሳኝ የማስታወሻ ፎቶዎች ሊሆን ይችላል፣ የሰርግ ፎቶ፣ ቪዲዮ ኦር ሌሎች በአጠቃላይ ወሳኝ የሚባሉ መቼም ልታጧቸው የማትፈልጓቸውን ወሳኝ ፎቶዎች፣ ቪዲዮዎች ኦር ሌሎች ፋይሎችን ስልካችሁ ቢጠፋ፣ ቢሰበር፣ ቢሰረቅ መልሳችሁ በቀላሉ ማግኘት የምትችሉበትን ወሳኝ የሆነ አፕሊኬሽን ነው ይዤላችሁ የመጣሁት። ይህንን አፕሊኬሽን ተጠቅማችሁ እነዛን ፋይሎች እዚህ አፕሊኬሽን ላይ ካስቀመጣችሁ ስልካችሁ ቢጠፋ፣ ቢሰበር፣ ቢሰረቅ አዲስ ስልክ ገዝታችሁ እነዛን የምትፈልጓቸውን ፋይሎች በቀላሉ መልሳችሁ ማግኘት የምትችሉበት ወሳኝ የሆነ አፕሊኬሽን ነው። ስለ አፕሊኬሽኑ እንደዚሁም እንዴት እነዛን ፋይሎች ማስቀመጥ እንዳለባችሁ ምን እንደሚያስፈልጋችሁ በዚህ ቪዲዮ ላይ አሳያችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ጠቃሚና አስተማሪ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ ጠቃሚና አስፈላጊ የሆኑ መረጃዎች ቶሎ ቶሎ ይደርሳችኋል። አሁን በቀጥታ ወደ ቪዲዮ እንሄዳለን። የአፕሊኬሽኑን ስም ምን እንደሚያስፈልጋችሁና እንዴት በቀላሉ የምትፈልጓቸውን ፋይሎች እዚህ አፕሊኬሽን ላይ ማስቀመጥ እንደምትችሉ እንመለከታለን። የአፕሊኬሽኑን ስም አስቀድሜ ልንገራችሁ፣ እሱን በመመልከት እንጀምራለን። የአፕሊኬሽኑ ስም ጎግል ድራይቭ ይባላል። የሁላችንም ስልክ ላይ ማለት በሚቻል ሁኔታ ማግኘት ትችላላችሁ። ነገር ግን ስልካችሁ ላይ ከሌለ ፕሌይ ስቶር ላይ ገብታችሁ ጎግል ድራይቭ ብላችሁ ሰርች በማድረግ አፕሊኬሽኑን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። የአብዛኞቻችን ስልክ ላይ ግን ማግኘት ትችላላችሁ። ስልካችሁ ላይ ከሌለ በተለያየ ምክንያት ስልካችሁ ላይ ካጣችሁት ፕሌይ ስቶር ላይ ገብታችሁ ጎግል ድራይቭ ብላችሁ ሰርች ማድረግ ትችላላችሁ። ሰርች አድርጋችሁ እሱን ዳውንሎድ ታደርጉታላችሁ። እንደዚህ ኢንስታል ታደርጉታላችሁ። አፕሊኬሽኑን ፕሌይ ስቶር ላይ ገብታችሁ እንደዚህ ኢንስታል ካደረጋችሁ በኋላ በቀላሉ ያው አፕሊኬሽኑ በቀይ ያከበብኩበት ነው፣ ጎግል ድራይቭ ይባላል። ስለዚህ እሱን ዳውንሎድ ታደርጋላችሁ። የመጀመሪያ ስራችሁ የሚሆነው እሱ ነው ማለት ነው። ስልካችሁ ላይ ከሌለ እሱን ፕሌይ ስቶር ላይ ገብቶ ዳውንሎድ ማድረግ። ከዛ እሱን ዳውንሎድ ካደረጋችሁ በኋላ በቀጥታ ኦፕን ብላችሁ ትገባላችሁ። ኦፕን ብላችሁት ስትገቡ ስልካችሁ ላይ ሌላ የሚያስፈልጋችሁ ነገር ጉግል አካውንት ያስፈልጋችኋል። ይሄንን አፕሊኬሽን ለመጠቀም ወይም እዚህ አፕሊኬሽን ላይ የተለያዩ ፎቶዎችን፣ ቪዲዮዎችን፣ ሌሎች ፋይሎችን ለማስቀመጥ ጉግል አካውንት ያስፈልጋችኋል። ስለዚህ ጉግል አካውንት ክሬት ታደርጋላችሁ ማለት ነው። ሁለተኛ ስራችሁ የሚሆነው እሱ ነው ማለት ነው። ስልካችሁ ላይ ጉግል አካውንት ከሌለ ጉግል አካውንት ክሬት ታደርጋላችሁ። እንዴት ጉግል አካውንት ክሬት ማድረግ እንደሚቻል ከዚህ በፊት የሰራሁት ቪዲዮ አለ። ወደ ታች እሱን ቪዲዮ ፈልጋችሁ ማየት ትችላላችሁ ከከበዳችሁ ማለት ነው። ነገር ግን ጉግል አካውንት ክሬት ማድረግ የምትችሉ ደግሞ በቀላሉ ጉግል አካውንት ክሬት ታደርጋላችሁ። የመጀመሪያ ስራችሁ አፕሊኬሽኑን ስልካችሁ ላይ ከሌለ ዳውንሎድ ማድረግ፣ ፕሌይ ስቶር ላይ ገብታችሁ እሱን ዳውንሎድ ታደርጋላችሁ። የአፕሊኬሽኑ ስም ጉግል ድራይቭ ይባላል። እሱን ዳውንሎድ ካደረጋችሁ በኋላ በቀጥታ ኦፕን ብላችሁ ትገቡና ጉግል አካውንት ከሌላችሁ ጉግል አካውንት ክሬት ታደርጋላችሁ ማለት ነው። ጉግል አካውንት ካላችሁ በቀጥታ መግባት ትችላላችሁ። አፕሊኬሽኑን ከፕሌይ ስቶር ላይ ዳውንሎድ አድርጋችሁ ጉግል አካውንት ክሬት ካደረጋችሁ በኋላ ቀጣዩ ስቴፕ የሚሆነው እንዴት ፋይሉን ወደዚህ እናመጣለን የሚለውን ነው። አሁን ደግሞ እሱን አሳያችኋለሁ። በቀጥታ ጉግል ድራይቭ ወደሚለው አፕሊኬሽን ትገባላችሁ። በመቀጠል ከታች እዚህ የፕላስ ምልክት አለች፣ እዚህ ጋር በቀይ ያከበብኩበት ማለት ነው። እሱን አንድ ጊዜ ክሊክ ታደርጋላችሁ። እሱን እንደዚህ ክሊክ ስታደርጉት እንደዚህ አይነት አማራጮችን ያመጣላችኋል። ፎልደር፣ አፕሎድ፣ ስካን፣ ጉግል ዶክስ፣ ጉግል ሺት እና ጉግል ስላይድ ፋይሎችን ማስቀመጥ ትችላላችሁ ማለት ነው። ስለዚህ
ከፎቶና ከቪዲዮ ውጭ ሌሎች ዶክመንቶችን ማስቀመጥ ትችላላችሁ። የተለያዩ ፒዲኤፎችን ሊሆን ይችላል፣ የተለያዩ ስላይዶችን፣ ሌሎችንም ፋይሎች ማስቀመጥ ትችላላችሁ ማለት ነው። በጣም የምትፈልጓቸው እንዲጠፉ እንድታጧቸው ማትፈልጓቸው ወሳኝ የምትሏቸውን ፋይሎች መርጣችሁ ማስቀመጥ ትችላላችሁ። ፎልደር ክሬት አድርጋችሁ በፎልደር አድርጋችሁ ማስቀመጥ ትችላላችሁ። ከፈለጋችሁ ደግሞ እያንዳንዱን ሰሌክት እያደረጋችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ስለዚህ እያንዳንዱን ሰሌክት አድርጋችሁ አፕሎድ ማድረግ ከፈለጋችሁ አፕሎድ የሚለውን አንዴ ትነካላችሁ። ከዛ በኋላ እዚህ ላይ የምትፈልጓቸውን ፋይሎች ትመርጣላችሁ። ከፈለጋችሁ ደግሞ ጋለሪ ላይ ገብታችሁ እንደዚሁ መምረጥ ትችላላችሁ ማለት ነው። እንደዚህ ጋለሪ ላይ ከገባችሁ በኋላ የምትፈልጉትን ፋይል እንደዚህ ትመርጣላችሁ። ለምሳሌ እኔ ለእናንተ ለማሳየት ይሄን ሰሌክት ላድርገው። ከዛ በመቀጠል ደን ትሉታላችሁ። የምትፈልጉትን ፋይል ሰሌክት ካደረጋችሁ በኋላ ፎቶ፣ ቪዲዮ ኦር ሌሎች ዶክመንቶች ሊሆኑ ይችላሉ ማለት ነው። ከዛ በኋላ በቀጥታ እንደዚህ ዳውንሎድ አፕሎድ ማድረግ ይጀምራል ማለት ነው። ከላይ አፕሎድ የሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ይሄኛውን ማለት ነው። ያው በቀይ ያከበብኩበትን እሱን አፕሎድ የሚለውን አንዴ ትነኩታላችሁ። ከዛ ፋይሉን ወደዚህ አፕሎድ ያደርግላችኋል ማለት ነው። ወደዚህ አፕሊኬሽን ያመጣዋል ማለት ነው። ስለዚህ በዚህ መልኩ የምትፈልጉትን ፋይል እንደዚህ ሰሌክት እያደረጋችሁ እንደምታዩት እዚህ አፕሎድ እያደረገው ነው። ስለዚህ አሁን እኔ ጋር ትንሽ ዳታው ደከም ስላለ ላይፈጥን ይችላል። እናንተ ጋር ግን ዳታው አሪፍ ከሆነ ፈጣን ወዲያው ፎቶ ከሆነ በተለይ ወዲያው አፕሎድ ያደርገዋል ማለት ነው። ቪዲዮ ከሆነ ምናልባት ረጅም ቪዲዮ ከሆነ አፕሎድ ሲያደርገው ሊቆይ ይችላል። ስለዚህ አፕሎድ አድርጎ ሳይጨርስ ዳታ ማጥፋት የለባችሁም ማለት ነው። በዋይፋይ ኦር ደግሞ በስልካችሁም ዳታ ቢሆን ማለት ነው። ቀደም እንደነገርኳችሁ በስልካችሁም ዳታ እንዲሰራላችሁ ከፈለጋችሁ እዚህ ጋር 3 ሰረዟን ነክታችሁ ከዛ ሴቲንግ የሚለውን ተነኩና እዚህ ዋይፋይ ኦንሊ የሚለውን ታጠፉታላችሁ ማለት ነው። ኦፍ ታደርጉታላችሁ እንደዚህ። ከዛ በሁለቱም ይሰራላችኋል ማለት ነው። በተገኘው ብቻ ስልካችሁ ላይ ኮኔክትድ በሆነው ማለት ነው አፕሎድ ያደርግላችኋል ማለት ነው። ስለዚህ የምትፈልጉትን ፋይል እንደዚህ እየመረጣችሁ እያንዳንዱን እዚህ አፕሎድ ማትሏቸውን ነው መጀመሪያ መርጣችሁ ማስቀመጥ ያለባችሁ ማለት ነው። ሁሉንም እዚህ እያመጣችሁ ካስቀመጣችሁ ቶሎ ይሞላባችኋል። 15 ጂቢ ስለሆነ ቶሎ ሊሞላባችሁ ይችላል ማለት ነው። ስለዚህ በጣም ጠቃሚ ወሳኝ የሚባሉ አስፈላጊ የሆኑ ብቻ መርጣችሁ መጀመሪያ እነሱን እዚህ አፕሎድ ማድረግ ይኖርባችኋል ወይም ይጠበቅባችኋል ማለት ነው። ስለዚህ በዚህ መልኩ የምትፈልጓቸውን ፋይሎች መርጣችሁ ወደዚህ ታመጣላችሁ ማለት ነው። ከዛ በኋላ እነዛ ፋይሎች ያለ ዳታ ስትፈልጓቸው ያለ ዳታ እንዲከፍቱላችሁ ከፈለጋችሁ እንደዚህ ፋይሉን አፕሎድ አድርጋችሁ ከጨረሳችሁ በኋላ እዚህ ጋር 3 ነጥቦች አሉ፣ 3 ነጠብጣቦች አሉ። እሱን አንድ ጊዜ ክሊክ ታደርጉትና እዚህ ጋር እንደምታዩት ሜክ አቬለብል ኦን ኦፍላይን የሚል አማራጭ አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ በኋላ ያለ ዳታ ይሄን ፋይል ማየት መክፈት ትችላላችሁ ማለት ነው። ፋይሉን ለመክፈት ለማየት ዳታ ማብራት አይጠበቅባችሁም ማለት ነው። ይሄንን ካስተካከላችሁ ስለዚህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። አሁን ይሄንን ፋይል በፈለጋችሁት ሰዓት ዳታ ቢኖራችሁም በማንኛውም ሰዓት ማየት ወይ መክፈት ትችላላችሁ ማለት ነው። ስለዚህ በጣም ጠቃሚ የምትሏቸውን አስፈላጊ የምትሏቸውን ፋይሎች እንደዚህ እየመረጣችሁ ሰሌክት እያደረጋችሁ እዚህ አፕሊኬሽን ላይ አፕሎድ ማድረግ ትችላላችሁ። ከዛ በኋላ ስልካችሁ ቢጠፋ ቢሰበር ኦር ቢሰረቅባችሁ ስክሪኑ ቢፈስ በቀላሉ አዲስ የገዛችሁ ስልክ ላይ ጉግል አካውንቱና ፓስወርዳችሁን በመጠቀም ብቻ ፋይሉን መልሳችሁ ሪስቶር ማድረግ ትችላላችሁ ማለት ነው። መርሳት የሌለባችሁ ነገር ቅድም እንደነገርኳችሁ ፓስወርዱና እንደዚሁም ኢሜል አካውንቱን ቀለል ያልተወሳሰበ በቃላችሁ መሸምደድ የምትችሉት መሆን አለበት። መቼም መርሳት የለባችሁም። እሱን ረሳችሁት ማለት ፋይሉንም እንዳጣችሁት ቁጥሩ። ስለዚህ ያንን ፓስወርድ እና ኢሜል በጭራሽ መርሳት የለባችሁም። በቃላችሁ ማስታወስ አለባችሁ። ወረቀት ላይ ኦር የሆነ ነገር ላይ ጽፋችሁ ብታስቀምጡት እሱም ሊጠፋባችሁ ስለሚችል መልሳችሁ ማግኘት አትችሉም። ስለዚህ በቃላችሁ መሸምደድ የምትችሉት መሆን አለበት። በቃላችሁ መቼም መርሳት የለባችሁ፣ መሸምደድ አለባችሁ ማለት ነው። መርሳት የሌለባችሁ ወሳኙ ነገር ይሄ ነው። ይሄንን ካጣችሁና ወይም ከረሳችሁ
ፋይሉን መልሳችሁ ማግኘት አትችሉም ማለት ነው። ነገር ግን ፓስወርዱና ኢሜይሉን የምታስታውሱት ከሆነ አዲስ ስልክ ስትገዙ እዛ አዲስ ስልክ ላይ ያንን ኢሜይላችሁን ስታስገቡ ስልኩ ላይ እነዚህ ፋይሎች መልሳችሁ ሪስቶር ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ በጣም ወሳኝ የምትሏቸው እንድታጧቸው እንዲጠፉባችሁ ማትፈልጓቸውን ፋይሎች ማስቀመጥ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስከዛው መልካም ጊዜ ይሁንላችሁ።